እሺ እንግዲህ ሰሞኑን በኢትዮጵያ አየር መንገድ በኩል ወደ ዱባይ የሚሄዱ ልጆች በርካታ ልጆች እየተመለሱ ነው አይተናል። ነገር ግን መሄድ አልቆመም፣ በፍጹም አልቆመም ማለት ነው። እንግዲህ የኢትዮጵያ መንግስት እያለ ያለው በኤርፖርት ኢሚግሬሽን በኩል ስታልፉ የሲኦሲ ወረቀት ያስፈልጋቸዋል ነው። ይሄን ሲኦሲ ወረቀት ከያዛችሁ በያዛችሁት ቪዛ ቀጥታ መውጣት እንደምትችሉ አሳውቋል እንጂ የቆመ ነገር የለም ማለት ነው። በርካቶቻችሁ ይሄን ነገር አውቃችሁ ሲኦሲ መያዛችሁን እንዳትረሱ። እኔ ጋርም የምትደውሉ ልጆች በእኛ ቢሮ በኩል ያሉ ስራዎችን ለዱባይ ወርክ ፕሮሰስ ከፈለጋችሁ የሲኦሲ አማራጮችን አስቀምጠንላችሁ ያለምንም ቅድመ ክፍያ በተለያዩ ስራዎች ወደ ዱባይ ሄዳችሁ መስራት እንድትችሉ የማረግ እድሉ ስላለ በውስጥ በኩል ልታናግሩኝ ትችላላችሁ ማለት ነው። ከዚህ ውጪ ግን ምንም አይነት የወርክ ፕሮሰስ ሆነ የተለያዩ ቪዛዎች ወደ ዱባይ አሁን ቆሟል እየተባለ የሚወራው ነገር ፍጹም ስህተት ነው። የዱባይ መንግስት ዩኤኢም አላቆመም፣ የኢትዮጵያ መንግስትም አላቆመም። ኢትዮጵያ በነገራችን ላይ ከ7 አገሮች ጋር ስምምነት አላት ማለት ነው።